ይሄ ወንድማችን ስሜት ያስቸግረኛል ምን ስሜት ሀዋ ያኒ አላህን መፍራት ነው መድኃኒቱ የተፈለገበት ያኒ ከዘዋጅ ጋር የተያያዘ ከሆነ فاصبر وليستعفف الذين لا يجدون نكاحا حتى يغنيهم الله من فضله الله كترفات እስኪያብቃቃቸው ሰብር ያርጉ ሁለተኛ ላይ ከመሰው ጾምና ተጅድ ነፍስህ ኻሚድ ያኒ ረመዳን ላይ ተንሚል ሰው ታገኛለህ ታገኝ ጾም በደንብ ጾም መከታተል ከዛ በኋላ ታስበው ሰዓቱ ደርሶ እስክታፈጥር ነው እንጂ ሌላም ነገር ትዝ አይልህም وهذا من وساوس الشيطان طلب العلم طلاب العلم ላይ ካለው ሸይጣን ተንኮል አንዱ ነው በዚህ መልኩ ያኒ ሸይጣን በሁሉ መልኩ በሆድህም እንድትጨነቅ እንድትወሰውስ ያረጋሃል ከስሜትም ጋር በተያያዘው ነገር እንድትወሰውስ ያረጋሃል መች ነው ወጣ የሆነ ቦታ ብትገባ የሆነ ሱቅ ብትገባ የሆነ ስራ ብትገባ 5 ዓመት ተቀጨዋለህ ምንም ትዝም ሳይልህ هكذا لكن شيطان ብቻ ውጣ ይልሃል ከጥሩ ቦታ ላይ ያኒ ዞር የሚያረግበት መንገድ ነው የሚጠቀመው ወይላ ስራ ላይ ያሉ ሰዎች እንደው ትዝም አይለው ብዙዎቹ ስትመክራቸው ምን ነበር ያልከኝ እሺ ቆይ እንገናኛ ይላል መርካቶ 10 ዓመት ተቀምጧል ፒያሳ 12 ስልጤ ሰፈር 2 ዓመት አይ 20 ምንድነው ኢንሻአላህ አላመቻቸውም ራሴን አልገነባሁም ቆይ ቤት ያስፈልገኛል ቆይ ወጪ ያስፈልገኛል ትዝም አይላቸው ልክ ኢልሙ ቦታ ላይ 2 ወር ሲሆናቸው الله المستعان يعني إني صلى الله عليه وسلم معشر الشباب بالوالد حديثنا كان أخفي تم يشتاق الله مثلا وجه أجر زيجوش وزيباب السجاري ناتشو زوجو يعني هم يقرقر في أذنك كقرقرة الدجاجة كل يوم جوره لا يا ربها الزواج زوجك الله زوج حتى هتعنون استمروا فلان داني بأمس سنة تعني زوجك الله إله اللهم زوجني إله أمس سنة وليت ندونا ما يك المهم راساቸው በዚህ መሽጉል ያደርጋል وكنا ما نحب هذا እንደዚህ አይነት ነገር የሚያወራህም ሰው አትወድም ኢልሙ ዙሪያ ካለ ተለይ እንደዚህ ወሬ ምናምን ሰው ይሄ ሸይጣን ይሆንብሃል وكان اخا كذا بعدين سمع اخ من عند وندم سمعونا فقال الذي يقول زواج لا هو يتزوج ولا هو يطلب العلم فعلا لا هو يتزوج ولا يطلب العلم يعني ራሱን በዚህ መሽጉል ያረጋ ሰው ወይ አያገባ ወይ አይማር ሁለቱም ዓለም ይሆን በልብዙ ወንድሞች ለዚህ ለዘዋጅ ብለው ከደማጅ የወጡት ሪያድ ከገቡ በኋላ ረሱት ወላሂ ጀዛን ከደረሱ በኋላ እዛው ይሰሩ ለናገባ ብለው ቀድመናቸው መተን እዚህ ያገባን ብዙዎቹ ማለት ነው ኢልምንተም ብለው መጥብለ አገር መጥቶ ይሉ فما هو صحيح يا اخي ما يفوتك شيء هو ارزاق مكتوب قبل ما تولد كما ولد በፊት የተጻፈ ርዝቅ ነው ይዘማ ያመጣህ ما عملتهن خير علم